ሰላም ጤና ይስጥልኝ። ይህ የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የዩቲዩብ ተመልካቾች፣ ሰበርና አዳዲስ መረጃዎች ተሰምተዋል። ትኩስና አዲስ መረጃዎች እንዲደርሷችሁ ላይክ እና ሰብስክራይብ እያደረጋችሁ አብራችሁ ይቆዩ። በአትላንቲክ ውቅያኖስ በመርከቦች ላይ ሃንታ የሚባል አደገኛ ቫይረስ መከሰቱ ተሰማ። ቫይረሱ በዋናነት የሚተላለፈው በአይጥ ሽንት ሲሆን ከሰው ወደ ሰው የመተላለፍ እድሉም ዝቅተኛ መሆኑ ተነግሯል። ይሁን እንጂ ቫይረሱ በገዳይነቱ ከፍ ያለ ደረጃ ያለው በመሆኑ በበሽታው የተያዙ ሰዎች ለ45 ቀን በለይቶ ማቆያ ውስጥ በመቆየት ከፍተኛ ጥንቃቄ ማድረግ እንደሚገባ የዓለም ጤና ድርጅት አሳስቧል። ድርጅቱ አክሎም እስካሁን ባለን መረጃ በቫይረሱ 3 ሰዎች ሕይወታቸው አልፏል ብሏል። ምልክቶቹ ደግሞ ለመተንፈስ መቸገር፣ ከፍተኛ የሆነ ትኩሳትና የጡንቻ ህመም እንደሆኑ ነው የተሰማው። በሌላ ዜና እስራኤል በኢራቅ ውስጥ ምስጢራዊ ወታደራዊ ሰፈር መገንባቷ ተነገረ። ወታደራዊ ሰፈሩ የተገነባው ከኢራቅ ዋና ከተማ ባግዳድ በጣም ራቅ ባለ ከፍተኛ በረሃ ውስጥ እንደሆነ ነው የታወቀው። እስራኤል ይህን ምስጢራዊ ወታደራዊ ሰፈር የገነባችበት ዋና ዓላማ ደግሞ በኢራን ላይ ለምትወስደው ወታደራዊ እርምጃ ድጋፍ እንዲሰጣት ነው ተብሏል። እጅግ በጣም የሚገርመው ግን ይሄ ሁሉ ስራ በሀገሯ ሲከናወን ኢራቅ አለማወቋ ነው። ጉዳዩን ያውቃሉ የተባሉ አንዳንድ የኢራቅ ወታደሮች ላይም ሞሳድ እርምጃ ወስዶባቸዋል ተብሏል። ዎል ስትሪት ጆርናል እንደዘገበው ከሆነ ጉዳዩን አሜሪካ በብቸኝነት እንደምታውቀው ዘግቧል። ይህ በእንዲህ እንዳለ ባህሬን ከኢራን አብዮታዊ ዘብ ጋር ግንኙነት አላቸው ያለቻቸውን ተጠርጣሪዎች በቁጥጥር ስር መዋሏን አስታወቀች። የባህሬን የሀገር ውስጥ ሚኒስተር እንዳስታወቀው የደህንነት መስሪያ ቤታችን ባደረገው መጠነ ሰፊ ክትትል 41 ያህል ሰዎች ከኢራኑ አብዮታዊ ዘብ ጋር ምስጢራዊ ግንኙነት በማድረግ የተለያዩ የሽብር ስራዎችን ለመስራት በዝግጅት ላይ እንዳሉ በቁጥጥር ስር አውለን ምርመራ ጀምረናል ብሏል።